ሰላም እንዴት ናችሁ? ዩቲዩብ አለውላችሁ። እኔ በዛሬ ቪዲዮ ይዤላችሁ የመጣሁት ፉል የሺን ቱቶሪያል ነው የሰራሁላችሁ ማለት ነው። አፕሊኬሽኑን ዳውንሎድ ከማድረግ ነው የምንጀምረው። ይህን ቪዲዮ ስጀምር አፕሊኬሽኑን መጫን ጀምሬ ስለነበር ኢንስቶል ከማድረግ ነው የምንጀምረው ማለት ነው። ከዚህ ጀምረን ስቴፕ ባይ ስቴፕ እንደ ሾፕ እንደምታደርጉና ማወቅ ያለባችሁን ቤዚክ ነገሮች በዚህ ቪዲዮ አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ እኔ ሶል እባላለሁ። ይህ ቻናል ቴሶል ይባላል። ጠቃሚና አስተማሪ ኢምፖርቲንግ ቲፖችን፣ የተለያዩ አሊኤክስፕረስ እና ሺን ቲፖችን ሾፕ ስታደርጉ የሚረዷችሁን ምክሮች እንሰጥበታለን። ቴክኖሎጂካል ምክሮች አንቦክሲንግም ስለምንለቅ ሰብስክራይብ ብታደርጉ ብዙ ትጠቀማላችሁ ማለት ነው። ስለዚህ ወደ ቪዲዮአችን ስንገባ ሺንን ፕሌይ ስቶር ላይ ማግኘት ትችላላችሁ። ፕሌይ ስቶር ላይ ገብታችሁ ሺን ብላችሁ ሰርች ካደረጋችሁ በኋላ ይሄንን አይነት ሎጎ ያለውን ዳውንሎድ ታደርጋላችሁ ማለት ነው። ዳውንሎድ ካደረግን በኋላ ቀጥታ ኦፕን ነው የምንለው። ባይ ዲፎልት ኢሜይላችሁን ማስገባት ስለምትችሉ ስልካችሁ ላይ ሴቭ የተደረገውን ኢሜይል ማስገባት ስለምትችሉ ብዙ የሚያጨናንቅ ነገር የለውም። ራሱ ሳይን አፕ እንዲያደርግላችሁ ቀላሉን መንገድ ነው ማሳያችሁ እኔ። ስለዚህ ቀጥታ አለው ሴንድ ኖቲፊኬሽን ይላል። ለእናንተ ኖቲፊኬሽን ለመላክ ስለሚፈልግ አለው ማለት ትችላላችሁ። ከዛ በኋላ ቀጥታ አካውንት ከሌላችሁ ራሱ ክሬት ያስደርጋችኋል ማለት ነው። ከዛ ዌልካም ቱ ሺን ይላል። ሎኬሽናችሁን፣ ላንጉጅ እና ከረንሲ ያስቀምጥላችኋል። ያላችሁበትን ሀገር ኢትዮጵያ ላይ ነው ይሁን። ላንጉጁም እንግሊዝኛ ነው መጠቀም የምፈልገው። ከረንሲ በዶላር ነው። ስለዚህ ይሁን ጎ ሾፒንግ እንለዋለን ማለት ነው። እንደዚህ አይነት ዲስካውንቶች ሲመጡ የሚመጡ ነገሮች አሉ። ጀስት ኮሌክት ሳይሆን እዚሽ ጋር ኤክስ ምልክቷን እየነካችሁ መውጣት ነው ሲምፕሊ ማለት ነው። ከዛ በኋላ አካውንት ያስፈልጋችኋል። አካውንት ከሌላችሁ ክሬት ማድረግ አለባችሁ ማለት ነው። ያንን ለማድረግ ደግሞ ቀላሉ መንገድ መጀመሪያ ፕሮፋይላችሁ ላይ ነው የምትመጡት። ኦኬ አመጣብኝ። ቆይ ፕሮፋይላችሁ ላይ እዚሽ ጋር ትመጡልኛላችሁ። ከዛ ሚለው ላይ ከገባችሁ በኋላ እላይ ጋር ሳይኒን ወይም ደግሞ ሬጂስተር የሚል አለ። ሶ ሳይኒን ወይም ሬጂስተር የሚለውን ትነኩታላችሁ ማለት ነው። በጣም ሲምፕል ነው። እዚህ ጋር ኢሜል ወይም ስልክ ቁጥራችሁን ሞልታችሁ ሳይኒን ማድረግ ትችላላችሁ። እኔ ግን ያንን እዛ ሁሉ ሀስል ውስጥ መግባት ስለማልፈልግ ቀጥታ ኮንቲኒው ዊዝ ጉግል የምትለውን ነክቼ ስልኬ ውስጥ ሴቭ በተደረገው ጉግል አካውንቶች መርጬ መግባት እችላለሁ፣ ወይም አዲስ አካውንት መክፈት እችላለሁ ማለት ነው። እነዚህ ሁሉ አሁን የኔ አካውንቶች ናቸው። እኔ አሁን በፈለኩት ሰሌክት አድርጓል። የመጀመሪያውን የምፈልገው ብለር ሆኖ ሊሆን ይችላል ለእናንተ። ነገር ግን እችኛዋን የመጀመሪያውን ኢሜል ካመጣልኝ ላይ የምፈልገውን እመርጣለሁ ማለት ነው። በቃ ዲስ ማች ሲምፕል ነው። ኢንፎርሜሽኑን የሚያስፈልገውን የእናንተን ስም ሁሉንም ዲቴል ከኢሜላችሁ ላይ ወስዶ በዚህ መልኩ አዲስ አካውንት ከፍቶልኛል ማለት ነው። ሌላ ምንም ከእናንተ ማድረግ ተጨማሪ የሚያስፈልግ ነገር የለም። አካውንቱ ኦልሬዲ አለኝ ማለት ነው። ገብቻለሁ። መጠቀም ሾፕ ማድረግ መገልገል የምችለው አካውንት ነው። ስለዚህ አካውንት መክፈቱን በዚህ አጠር ባለች መንገድ ከተመለከትን ሾፕ የምታደርጉበትንና አንዳንድ ቲፖችን ደግሞ በዚህ ቪዲዮ አጠር አድርጌ ያሳያችኋለሁ ማለት ነው። ሶ በዚህ አካውንት በዚህ መሰረት አካውንታችሁን ክሬት ታደርጋላችሁ። ክሬት ካደረጋችሁ በኋላ ሁሌም ሾፕ ልታደርጉ ስትፈልጉ ሆም ፔጃችሁ ላይ ነው የምትቀመጡት። ሆም ፔጃችሁ ማለት እዚህ ጋር ሾፕ የምትለው ላይ ነው መሆን ያለባችሁ። እዚህ ጋር ገብታችሁ የምትፈልጉትን እቃ ስክሮል አድርጋችሁ ማየት ትችላላችሁ። እዚህ ጋርም የተለያዩ እቃዎች አሉ። የምትፈልጉትን ታያላችሁ። ማታገኙት አይነት ከሆነ ከላይ ጋር ሰርች ባር አለ። ሁሌም ሰርች ባር ላይ ገብታችሁ የምትፈልጉት ሰዓት ከሆነ ኤቭሪቲንግ ሰርች ማድረግ ትችላላችሁ። ሰርች አድርጋችሁ ይመጣላችኋል ማለት ነው። በመጀመሪያ የምትፈልጉትን እቃ የምታገኙበት አንዱ መንገድ ይሄ ነው። ሁለተኛው ደግሞ እንዴት ነው? ካቴጎሪ አለ። ቀጥታ ሾፕ ከሚለው ቀጥሎ ካቴጎሪ የምትላለች እዚሽ ጋር። እሷ ውስጥ ከገባችሁ በኋላ ሁሉንም እቃ በስፔሲፊኬሽን ያስቀምጥላችኋል ወይም ከፋፍሎ ያስቀምጥላችኋል ማለት ነው። እዚህ ጋር እንደምትመለከቱት ኦል ላይ ነው ያለው አሁን። ነገር ግን የሴቶች እቃዎች አሉ በብዛት። አሁን እዚህ ጋር ከተመለከታችሁ ውመን የሚል አለ፣ ከርቭ አለ፣ ኪድስ አለ፣ ሜን አለ፣ የወንድ የሴት ሁሉንም ይከፍላል። አሁን እኔ የወንድ እቃዎች ላይ ላድርገው። እኔ የወንድ ስለሆነ የምፈልገው የወንድ ላይ ስታደርጉት የተለያዩ የወንድ ጅንሶች፣ የወንድ ጫማዎች፣ የወንድ ልብሶች፣ የወንድ ቼኖች፣ የተለያዩ እቃዎች ያው የሚያመጣልኝ የወንድ ነክ የሆኑ ግሪሎች፣ ያው የጥርስ ግሪሎች፣ ካልሲዎች፣ ሹራቦች እንዳለ የወንድ እቃዎች ያመጣልኛል ማለት ነው።
በዚህ መንገድ ኢቨን መግዛት የምትፈልጉትን እቃ ባታውቁ እንኳን እዚህ ጋር ገብታችሁ ጀስት ስክሮል ብታደርጉ ያመጣላችኋል። ከዛ ሞር ደግሞ ስፔሲፊክ ለማድረግ በዚህ ሳይድ ቅድም ከላይ ያለውን ነው ያልኳችሁ። አሁን ደግሞ በጎን በኩል አሉ በደንብ ማለት ነው። አሁን ሜን የሚለውን ከመረጥኩ በኋላ ሴል የወጣበት እችላለሁ፣ ትሬንድ የሆነ እችላለሁ፣ ልብስ እችላለሁ፣ ቶፕ እችላለሁ፣ ሱሪዎች እችላለሁ፣ የተለያዩ ስዊም የዋና ልብሶች እችላለሁ፣ አንደርዌር የውስጥ ልብሶች፣ የስፖርት ልብሶች፣ ጫማና ቦርሳ፣ አክሰሰሪ። እሺ አሁን እኔ አክሰሰሪ ላይ ላድርገው። ስለዚህ እዚህ ጋር ምን ያመጣል? ከላይ መረጥኩት ሜን የሚለውን መርጬ የወንዶች አክሰሰሪ ላይ ያደረኩት። በዚህ መንገድ ሲምፕሊ ያመጣልኝ ማለት ነው። የምፈልጋቸው የተለያዩ ቼኖች ናቸው፣ ጆሮ ጌጥ፣ ይሄ ሎቲ የሚባሉት አይነቶች፣ ሰዓቶች ያመጣል። ስለዚህ ጊዜያችሁን በደንብ ሴቭ ያደርግላችኋል። የምትፈልጉትን እቃ በዚህ መንገድ ሰርች ካደረጋችሁ በጣም በቃ ግማሹን ሀስላችሁን ትቀንሱታላችሁ ማለት ነው። እኔ ሁሌ አይን አዋጅ ነው የሚሆንብኝ። ስለዚህ በዚህ መንገድ ሰርች አድርጋችሁ እቃችሁን ታገኛላችሁ። ካገኛችሁ በኋላ ደግሞ የምትፈልጉትን እቃ ለምሳሌ እኔ አንዱን ልምረጥ። አንዱን ዋች፣ ይሄንን ዋች 4.85 ይላል። ኦኬ ቀለም አለው። እስኪ በግሪኑ ምን እንደሚመስል እንየው። በብሉ አለ። ጥቁሩ ነው የሚያምረው። አርቶ ካርት ትሉታላችሁ። አርቶ ካርት ስትሉት ካርታችሁ ላይ ያስቀምጠዋል። ካርታችሁን ከላይ ጋር አክሰስ ማድረግ ትችላላችሁ። እዚች ጋር ያስቀምጥላችኋል። ወይም ደግሞ ወደ ኋላ ተመልሳችሁ ቅድም ሾፕ ምናምን የሚለውን ያየንበት የለ እዛ ስር እዚች ጋር አለች ማለት ነው። እቺን ሰሌክት ታረጓታላችሁ። አሁን ከዚህ በፊት አድ ያረኳቸው ነገሮች ሊመጡ ይችላሉ። ኦኬ የለም ይሄው አምጥቶታል ማለት ነው። የምትፈልጉትን እቃ በዚህ መንገድ ከመረጣችሁ በኋላ ሲምፕሊ ቼክ አውት ነው የምታደርጉት። በቃ እቃውን ካያችሁት ከወደዳችሁት ቼክ ካደረጋችሁት በኋላ ለእናንተ ሲዩት የሚያደርጋችሁ ከሆነ ቼክ አውት ነው የምታደርጉት። ሰሌክት እቃው መደረጉን ቼክ አድርጋችሁ እዚች ጋር ቼክ አውት የምትለው ነው የምትነኩት። ከዚህ ጋር በተያያዘ ባይ ዘ ወይ ጥያቄ ካላችሁ ፕሊዝ ኮሜንት ላይ አስቀምጡልኝ፣ ሪፕላይ አደርግላችኋለሁ በተቻለ መጠን። ስለዚህ እዚህ ጋር ኢትዮጵያ ይላል፣ ሴሌክት አድርጉልናል። ፈርስት ኔም እና ላስት ኔም ስማችንን እንሞላለን። ፈርስት ኔም እሺ አበበን በለው፣ አበባ አለሙን በለው። በዚህ መንገድ ነው የምትሞሉ። ስልክ ቁጥራችሁን 9 ብላችሁ ነው የምትጀምሩት። 09 ባትሉ ታሪፍ ነው። 9 ብላችሁ ጀምራችሁ ስልክ ቁጥራችሁን በዚህ መንገድ ትሞላላችሁ። ሺፒንግ አድሬሱን ማለት ነው። ሲቲ አዲስ አበባ፣ ስቴት ወይም ደግሞ ፕሮቪንስ ይሄ አገሩን ነው የምትሞሉት። ይሄንን ኢትዮጵያ ማለት ትችላላችሁ። ዚፕ ኮድ የከተማችሁን ዚፕ ኮድ ነው የሚሆነው። እናንተ ያላችሁበትን ዚፕ ኮድ ጉግል ላይ ገብታችሁ መጻፍ ነው። ከተማውን ጽፋችሁ ከዛ ዚፕ ኮድ ስትሉ ያመጣላችኋል። የአዲስ አበባ ግን ለኔ 1000 ስለሆነ 1000 ብዬ ነው የምሞላው። አድሬስ ላይን 1 እና ላይን 2 የሚለዋሉ። ላይን 2 ግዴታ አይደለም። ላይን 1 ግን ሰፈራችሁ መሆን ይችላል፣ ወይ ደግሞ የሚታወቅ ስትሪት ሊሆን ይችላል። በዛ መንገድ መሙላት ትችላላችሁ። እኔ ኮልፌ ማለት እችላለሁ። ኮልፌ ኮማርጋችሁ የሆነ የሰፈር ስም ወይም ደግሞ ሜክሲኮ ብላችሁ የሆነ የመንገድ ስም ማድረግ ትችላላችሁ። ለምሳሌ ሜክሲኮ ደብረ ወርቅ ብላችሁ መጻፍ ትችላላችሁ ማለት ነው። ለሳምፕል እንደዛ እናድርገው። ሜክሲኮ ደብረ ወርቅ ቢልዲንግ አልኩት። ስለዚህ በዚህ መንገድ ሺፒንጋችሁ ሞላችሁ። ሲምፕል ነው በጣም። ከዛ እዚህ ጋር መታችሁ ሜክ ዲፎልት የምትለውን ኦን አድርጋችሁ ሴቭ ማድረግ ነው ማለት ነው። ይህንን ካደረጋችሁ ሺፒንግ አድረሳችሁን ባይ ዲፎልት ሴቭ ያደርገዋል። ሴቭ ከሆነ በኋላ ምንድነው የሚጠበቀው ከእናንተ? ካርዳችሁን ኮኔክት አድርጋችሁ በዚህ አድሬስ ኦርደር ማድረግ ብቻ ነው ማለት ነው። ዲስማች በጣም ሲምፕል ነው። አካውንት ክሬት ማድረግ ኮምፕሊኬትድ አንዳንድ ሰዎች ስታደርጉት ስላየሁኝ ነው። ተያያዥ ጥያቄ ካላችሁ ግን ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ዲስክሪፕሽን ላይ ቴሌግራም ቻናላችንንም አስገባላችኋለሁ። ካልሆነ ቴክሶል ብላችሁ ቴሌግራም ላይ ጆይን ብታደርጉ ብዙ ትጠቀማላችሁ። ለዛሬ ያዘጋጀሁላችሁ ይህን ቪዲዮ ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ ፋሚሊ። ቻው